በትግራይ ክልል የተለያዩ አካባቢዎች ወጣቶችን በኃይል ወደ ወታደራዊ ማሰልጠኛዎች የመውሰድ አፈሳ ተግባር አሁንም ተጠናክሮ መቀጠሉን የአካባቢው ምንጮች ገለጹ። ድርጊቱ በተለይ በትግራይ ማዕከላዊና ምስራቃዊ ዞኖች ውስጥ በስፋት እየተተገበረ ሲሆን በርካታ ወጣቶች አስገዳጅ ወታደራዊ ምልመላ እየተወሰዱ መሆናቸውን ከስፍራው የሚወጡ መረጃዎች ያመላክታሉ። በዚህም ሳቢያ ራማ አካባቢ ልዩ ስሙ አዲ አርባ በተባለ ስፍራ በህዝባዊ ወያኔ ሓርነት ትግራይ ህወሓትና በኤርትራ ሰራዊት ታጣቂዎች ወጣቶችን የማፈስና የማገት ድርጊት ሲፈጸም ማደራቸውና መዋላቸው እየተነገረ ይገኛል። ከስፍራው የሚወጡ መረጃዎች እንደሚያመለክቱት በአካባቢው የተሰማራው ኃይል ወጣቶችን ለይቶ በማሰርና ይዞ በመሄድ ላይ እንደሚገኝም ተገልጿል። ይህ በወጣቶች ላይ ያነጣጠረ ድንገተኛ እገታ በአካባቢው ነዋሪዎች ዘንድ ከፍተኛ ስጋትና መደናገጥን ፈጥሯል። የዓይን እማኞች እንደሚያስረዱት ከሆነ ወታደራዊ አፈሳው በዋናነት የመንቀሳቀሻ ኬላዎችን፣ የህዝብ ትራንስፖርት መነሻዎችንና የገበያ ቦታዎችን መነሻ በማድረግ ነው እየተከናወነ ያለው። ይህም በህዝብ የዕለት ተዕለት እንቅስቃሴና ማህበራዊ ህይወት ላይ ከፍተኛ ስጋትና መስተጓጎልን ፈጥሯል ተብሏል። ምሽቱን በግዳጅ ታፍሰው የተወሰዱ ወጣቶች በአንድ ኮሌጅ ውስጥ ታግተው እንደሚገኙ ከአካባቢው የሚወጡ መረጃዎች አመላክተዋል።